የሆነ ስትሬት ነው። እኔ ተመችቶኛል ተክሌ። በቀደም እኮ ሎዛ ቤት ቁጭ ብዬ አዳመጥኩና ከተክሌ ጋር ሆንኩኝ አልኳቸው እኮ። እውነቴን ነው የምነግርህ። አይ ልጅቷማ አለች በህይወት አምነዋል። አሞራውም አምኗል። አሞራውም አምኗል። አሞራው ኢትዮጵያ በቅርቡ ስለሚገባ ነው። እኔ ልንገርህ፣ ሌሎችም ስለሚበሉ ተክሌ የተናገረው እዛ ጋር ያለው ተክሌ ነው። ቁርጥ ያለ ነገር ነው የተናገረው። 3 ቦታ ሲገባ ይኸውልህ፣ 3ቱም ቦታ አንድ አይነት ነገር ነው የተናገረው። የምታምኑትን ሰው ላኩና ኑ አለ። ቤተሰቦቿ ስቱፒድ መሆናቸውን ያወቅኩት በምንድን ነው? እኔ ለምሳሌ የኔ ልጅ ብትሆን ቀጥታ ሄዳለሁ። እኔ ልንገርክ፣ እኔ ይግደለኝ እሄዳለሁ። ከዛስ ሬሳውን እቀበላለሁ። አምጥቼ ከማውራት በፊት ተግባር ነው አመጣና ዲኤንኤን አስመረምራለሁ። ከዛ እንትኑ የማይመሳከር ከሆነ ሌላ ጠይቃለሁ። እሱ ግን አይ በህይወት መጀመሪያም እንትና እኔ በህይወት አለች ለምን ነው ታውቃለህ? ይኸውልህ 3 ነው የተናገረው። ማንም የሚሰማው ሰው ነው ያጣው እሱ ልጅ ተክሌ አንድ አይነት ነው የተናገረው። ከዛ ምን አረጉት መሰለ እንትና ጋር ማነው ስሟ ሎዛ ጋር ሲገባ እነ ሎዛ ጋር እየተዋየ እግዚአብሔርን ስራ እየሰራው ሪካርድ ስልክ ላይ ሪካርድ እያረኩ ማለት ነው። በንጋታው ነው በደንብ አዳምጬ የጨረስኩት። ምን አሉ እነሱ ሌላ ቦታ ማለት ነው። ምን አሉ ወደ ዘረኛ ነው አሉ። መጀመሪያ ግን የገባው ይሄ ልጅ ማን ቤት ነው? አቡፋኖ ቤት አይደለ? መጀመሪያ ማለት ነው። ተክሌ የሚባለው ልጅ እኔ ብሔሩ ምን እንደሆነ አላውቅም። ዘረኛ ቢሆን ኖሮ ከእናንተና ውጪ አልገባም ማለት ይችላል ነበር። ግን ማለት ነው ምንም አይነት ነገር ስለሌለው መጣና ማለት ነው። ሀቅ ያለው ሰው ያስታውቃል። ምን አለ? እኔም መጀመሪያ ፈርጄበት ነበር። ለምን ከሚወራው ነገር ፕሮፓጋንዳ ከሆነ በትግራይ ህዝብ ላይ ኃይለኛ ፖለቲካ ተሰርቷል። የቲዲኤፍ ስም ጠፍቷል። ይሄ ነገር ውሸት ከሆነ እሱ ላይ አልገባም። እኔ ስለ ተክሌና ስለትኑ ነው አይ ቆይልሽ የደረገውን ነገር እኮ ዳመጅ እኮ ማሰብ አለብሽ። እኔ የተረዳሁት በህይወት አለች ስላሉ ማን ያለው ተክሌም ብሏል። ተክሌ ሳው ይቀርታ ሀቢባ ብላለች። እነ መኮንን ብዙ ነበረ ሌሎችም ብሏል። ለቢዝነሳቸው እነሱ መጠየቅ አለባቸው። ምክንያቱም በህይወት እንዳለች እርግጠኛ ነን ብለው 100% ነው። አሞራውም አለች ብሏል። አሞራው ከእንደገና ብር ሊበሉ አምጡ በሉ ይኸውልሽ አቡፋኑ 30 ሺህ ዶላር ነው ይጎዳብ አስብ። እስካሁን ድረስ ራሱ ልጅቷ 5 ቀን እኔ ተናግሬያለሁ። 5 ቀን ላይ ማለት ነው። ገና በሁለተኛው ቀን ነው እስቲ መንፈስሽ ምን ይላል ሲሉኝ ልጅቷ የለችም ብያለሁ። ብትኖር ራሱ ማለት ነው ብትኖር ራሱ እኔ ልንገርክ በዚህ ግርግር በእነሱ ንግግር እውነት ልጅቷን ለማቅረብ ማለት ነው እስካሁን ድረስ አትኖርም። ገባ ሳይኮሎጂስት እሱንስ ማማለሁ። ለምን እነሱ ይኸውልሽ እነንትና እና አቡፋኖ እና ሀቢባ እነ ማነው ሳሪ ምናምን የሚባሉት የሰሩት በህይወት ከነበረችን እንዲበሏት ያደርጋል። አሁን አምጥተው ቢሰጡ ለምን ብትል ማለት ማን መያዝ ይፈልጋል? ማን ወንጀለኛ መባል ይፈልጋል? ቢሰጡ አሁን አምጥተው ቢሰጡ ቢካዝ ብዙዎቹ በቪዲዮ ይዘውባቸዋል። ማንነታቸውን አውቀዋል። ስማቸው ወጥቷል አይደል? የኔ ጥያቄ አሁን በህይወት ካለች አምጥተው ቢሰጡ ነው የሚሻል። እኔ ያሰብኩት ወደ ህዝብ ገብቷል። ወደ ብሔር ገብቷል። ይኸውልህ ወደ ህዝብ ገብቷል። እኔ ልንገርህ ይኸውልህ አንድ ነገር ልንገርህ። ወደ ብሔር ቢገባ ወደ ህዝብ ቢገባ ይሄ ልጅ እኔ አሁን ያሁኑን ፎቶ አላየሁም። ያው ቆንጅዬ ልጅ ህፃን ልጅ ነው። ከእንትና አይተናነስም። ከማነው ስሙ እንደውም ስመራመር ነበር። ይሄ ልጅ ለምንድን ነው በዚህ እንደዚህ ቆንጆ ሆኖ በዚህ እድሜው እንዴት በረሃ ላይ ቁጭ ብሎ እንትን የሚለው ብዬ ማለት ነው በጣም ሳስብ ለዛ ነው የተከታተልኩት። እውነቴን ነው የምነግርህ። እና ሎዛ ቤትም አዳምጫዋለሁ። አቡፋኖ ቤትም ሀቢባ ቤትም ገብቷል። ገባ ዘረኛ ነው እንኳን እንዳትል ማለት ነው። ስለ ተክለ ነው እያወራሻለሽ አንቺ። አዎ ተክለ ጋር ነው እውነቱ ያለው። ሪያሊቲ ያለው እኮ ተክለ ጋር ነው። ይኸውልሽ ተክለ እኮ እሺ፣ ቆይ ጥያቄ አለኝ። አሁን ተክለ ሰው ላኩና መጀመሪያ እንትን ይዘው መጡ። ላይክ ምስክር ይዘውት የመጡት የገጠር ልጅ የሚባለው አማራ ነው። አዎ ሙታለች ብሎ እሱ ተባልኩኝ አለ። በቃ
ተክለ ራሱ መጣቆ ወረዱበት። ተክለ ራሱ መጣና ላኩ አለ። እነሱ ለምን ነው ማለት ነው? ምን እንዲልክ ፈልገ ነው? ምን እንደጠየቁት ታውቃለህ? ይኸውልህ ምን እንደጠየቁት ታውቃለህ? እንትን አንድ የሆነ እንትኗን ቆርጠላክ ምን ማለት ነው? ለራሳቸው ህይወት ፈርቶ ማለት ነው ቆርጠላክ። እሱ ዶክተር ነው እንዴ? ቀዶ ጥገና ነው የሚሰራው? ግን ተክለ እኮ አላየም። እሱም እኮ ተነግሮት እኮ ነው። እሱ እኮ ባይኗ አላየም። ግን ተቀብራል ኑና አካሏን ይው እኮ ብሏል። ባይኗ አላየም። መጨረሻ ላይ እኮ እሱ አይቶ አይደለም እና ምን አካል ምን አካል ነው አይቻለሁ ብሎ እንዴ? ቆይ ኖ መጀመሪያማ እኮ እነሱ መረጃ ብለው ያመጡት ኖ 14 ደቂቃ አሳይተው እነ በድንጋይ ሲያሳዩን ቆይተው ጭራሽ እኮ ተቀብራለች የተባለችው ልጅ አስከሬኗ ይሄው አጽሟ ይሄው ብሎ አሳዩና የውሻ አጽም አላየሽም እንዴ? የውሻ አጽምና አዲስ ሂውመን ነው አሳይተው አለኝ። ልብስ መሬት ላይ አውርደው ድራማ ሰርተው ማን ነው እሱን ያሳየው? ተክለ ነው የተክለ ግሩፖች ራሱ ካልሆነ ልጁ ካነጋገር እኔ ከልጁ ማለት ነው በትግረኛ እያወሩ ይኸውልሽ በትግረኛ ያወራው ተክለን ይወክላል ማለት ነው። ለምን እሱን አላዳመጥኩም? ለምንድን ነው ሰው ላኩ ሲል ማለት ነው? ለምን መላክ አልፈለጉም? ለምን ማርዘም ፈለጉ? ቀላሉ ሲምፕል እኮ የምታምኑትን ሰው ላኩ አለቀ። ይሄ እኮ በጣም እኮ ነገሩን ያሳጥር ነበር እኮ። እዚህ ሚዲያ ላይ ያለው እኮ ለቢዝነስ ነው ያስረዘሙ።